ዛሬ ይሄው ቺዝ መኮረኒ ልንሰራ ነው። በዚህ ሰዓት ደግሞ ዛሬ የቺዝ መኮረኒ አዘጋጅተናል። እዚህ ጋር ለቺዝ መኮረኒ ማኪን ቺዝ ማለት ነው። ቺዝ መኮረኒ ነው የምለው። ማኪን ቺዝ ልንሰራ ነው። ይሄው እዚህ ጋር ያዘጋጀሁት እቃዎች አሉኝ። እዚህ ጋር ወተት አለኝ። ተዘጋጅቻለሁ። እዚህ ጋር ቅቤ አለኝ። ይሄው ቅቤ አዘጋጅቻለሁ። እዚህ ጋር ደግሞ ቺዝ አለኝ። ይሄው እንደዚህ ይሄን አንድ ላይ እዚህ ጋር ደግሞ ትንሽ የዳቦ ዱቄት ትንሽ አለችኝ። በጣም ትንሽ ነው ይሄንን ማደርገው። እዚህ ጋር ደግሞ የዳቦ ደርቆ የተፈጨ ራሴ ያዘጋጀሁት አለ። እነዚህን አንድ ላይ በማድረግ ነው የምንሰራው። እዚህ ጋር ደግሞ ይሄው እንትን አለኝ ፐርስሪ ያለኝ የደቀቀ ማለት ነው። እዚህ ነጭ ሽንኩርት እዚህ ጋር ትንሽ አድርጌያለሁ አንድ ራስ። አብረን ነው የምናበስለው ማለት ነው። እዚህ ጋር ከነጭ ሽንኩርት ጋራ ተወተቱ ጋር አብረን እንሰራዋለን ማለት ነው። እዛ መኮረኒው ላይ እዚህ ጋር መኮረኒው ማለኝ የተቀቀለ አንድ ላይ አድርገን ነው የምንሰራው ማለት ነው። እሱ መጨረሻ ስለሆነ ብዬ ነው እዚህ ጋር ያደረኩት እና አብረን የምንሰራ ይሆናል። እንግዲህ ተከታተሉኝ። በዚህ ሰዓት አብራችሁን ሆኖ አሁን እንደዚህ ነጭ ሽንኩርቱ ይሄው ወተቱ ትንሽ እየበሰለ ነው። አያችሁት? እንደዚህ ቀላ ብሏል ማለት ነው። እንትኑ ሽንኩርቱ ልክ ይሄ እንደዚህ እየተንተከተከ በጣም ቆንጆ ጠረን ይኖረዋል ማለት ነው። እዛ ደግሞ ያዘጋጀሁትን ቅቤ ጨምራለሁ። እንደዚህ አብረን ከቺዙ ጋራ ከእንትኑ ጋራ አብረን የምንሰራው ነው የሚሆነው። ትንሽ ጨው አደርግበታለሁ። እንደዚህ ቅቤው እንትን እያለ እዚህ ጋር ትንሽ ያዘጋጀኋት ዱቄት ስላለች እንደዚህ ለው ላይ ብንወገም ብዙ አይደለም ትንሽ ነው የማረጋው። እዚህ ጋር ትንሽ ቺዝ አለን። ቺዝ ምን ለው ላይ እናረጋለን ማለት ነው። እንደዚህ ትክክል ሲል በጣም ቆንጆ ይሆናል። በእንደዚህ አይነት መልኩ እየተከተከ ነው። እዚህ ጋር ትንሽ እንትን ጨምራለሁ ብላክ ፔፐር ያልተፈጨ ማለት ነው። ትንሽ ሳረግበት ቆንጆ ያደርገዋል። እኔ ደስ ይለኛል በጣም። እንደዛ አርጋችሁ እንዴት ግን በደንብ አርጋችሁ ከዱቄቱ እንትን ጋራ የጨመርነው በደንብ እንትን ማለት አለበት። ይሄ በቃ እንደዚህ በስሏል። እንጨምረው አሁን የበሰለ መኮረኒ ያለን እሱን አንድ ላይ በማድረግ ከዛ ኦቨን ውስጥ እንጨምረው ነው የሚሆነው ማለት ነው። ከዛ አብረን የምንሰራው ነው የሚሆነው። ያችሁት እንዴት ቆንጆ እንደሆነ ስክን ያለች። ይሄን መጨረሻ ላይ ነው የምንጨምረው። ይሄን የዳቦ ዱቄታችንና ፐርስሪውን መኮረኒውን አብረን ስናረግ አብረን ነው የምንሰራው እና ይወላል። ይሄ እንግዲህ ሁሉም ነገር ቅቤ ያለው ቺዝ አለው፣ ትንሽ ነጭ ሽንኩርት አለው፣ ወተት አለው። ይሄ አንድ ላይ ነው የሰራሁት። እንግዲህ አብረን እናያለን ማለት ነው። መኮረኒውን ሰርተን
አብረን እንቀምሳለን ማለት ነው። እንዴት ቆንጆ መሰላችሁ! አሁን መኮረኒውን ልጨምር ነው። ይሄ መኮረኒ እንደዚህ አብረን በማቀላቀል ቃላው ላይ እንደዚህ ካረግነው በኋላ እንደዚህ አያችሁት እንደዚህ ካዋሃድን በኋላ እንትኔ ማሞቅ አለብኝ ማለት ነው። ኦቨኔ አሁን እንዲግርልኝ ኦቨኑን አግያለሁ ለኩሻለሁ። ይሄን እዛ ላይ በማድረግ አለም ማለት ነው። ይሄ በቅቶታል። ኦቨኑ ላይ ነው የምንጨምረው። እዛ ላይ እናደርጋለን ማለት ነው። ይሄንን እናደርጋለን ማለት ነው። የዳቦ ዱቄታችንን ላው ላይ እኔ ራሴ ነኝ ያዘጋጀሁት። እንዴት በኋላ ላይ ሲወጣ እንዴት እንደሚያምር ታዩታላችሁ። ይሄ ምንም አያ እንደዚህ ጨመር ብታረጉበት በጣም ቆንጆ ነው የሚሆነው። ይሄ እንደዚህ አድርገን እንመገባለን ሰርተን ማለት ነው። አሁን ኦቨን ውስጥ ጨምሬ ለትንሽ ደቂቃ 30 ወይ 40 ደቂቃ ነው 30 ደቂቃ ይሄን ይጋል መስለኛል። እዛ እንገናኛለን። ይሄ ደግሞ ተርስሪን ነው አርቅቄ ፈጨን ብዬ ነው አዘጋጅቼው ነው። ይሄ በጣም ቆንጆ ነው። ተጣፍጠዋል። ጣሙን ቆንጆ ያደርጋል። በዚህ ነው እንግዲህ ኦቨን ውስጥ ይገባል ማለት ነው። ይሄን በዚህ አይነት መልኩ ተዘጋጅቷል። በኋላ አብረን እናየዋለን ከትንሽ ደቂቃ በኋላ። ይሄ ቺዝ መኮረኒ ማኪን ቺዝ ማለት ነው። እኔ ቺዝ መኮረኒ ነው ያልኩት እና ስለዚህ የምንቀምሰው ነው የሚሆነው አንድ ላይ እንደዚህ እያዘጋጃችሁ በጣም ቆንጆ ነው። ራሳችሁ በምትፈልጉት ነገር ማስቀረት ከፈለጋችሁ ማስቀረት የማትፈልጉትን እያስቀራችሁ እንደዚህ አድርገን በመብላት አያችሁት ያላችሁ እንዴት እንደሚያምር ተመልከቱ። እንደዚህ ለቤታችን እየሰራን እንመገባለን ማለት ነው። አያችሁት እንደዚህ ልቀምስ ነው። እስቲ ቀምሼ ልንገራችሁ። ዋው እንዴት ቆንጆ ነገር ነው። እናታችሁ እንደዚህ በቤታችሁ የሰራችሁ ብሉ፣ ተመገቡ። የሚቀጥለው በሌላ ነገር እስከምንገናኝ ድረስ አመሰግናለሁ። ሰላም ሁኑ። እግዚአብሔር ይባርካችሁ። ላይክ እና ኮሜንት አድርጉ። በሌላ ጊዜ እንገናኛለን። ሰላም ሁኑ። ቻው።